ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። ከሁሉ አስቀድመን ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችንን እያቀረብን ወደ ዝርዝር የዕለቱ መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እናስተዋውቅ። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ጉዞ በማድረግ በፈረንሳይ፣ ጣሊያንና ጀርመን ቆይታ የሚያደርጉ መሆኑን ከሰዓታት በፊት የወጡት መረጃዎች አመላክተዋል። ይህንኑ የጠቅላይ ሚኒስትሩን ጉዞ በተመለከተ እስካሁን ባለው ሁኔታ በይፋ የተባለ ነገር ባይኖርም ይሁንና መረጃዎቹ ከወደ አውሮፓ ይፋ ሆነዋል። ጥንቅራችን ላይ ያደርሳችሁ ከያዛቸው መረጃዎች መካከል ነው። የቀድሞ የትግራይ ክልል ፕሬዝዳንት የነበሩት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በርካቶችን ካነጋገረው ቃለ ምልልሳቸው በኋላ ትላንት ምሽቱን በተሰራጨ አዲስ ቃለ ምልልስ ተመልሰዋል። ቃለ ምልልሱ ከፕሪቶሪያ ስምምነት ዋና ተደራዳሪዎች አንዱ ከሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ጋር በጋራ በመሆን የተደረገ ነው። ሁለቱ የፕሪቶሪያ የሰላም ንግግር ተደራዳሪዎች ምን አሉ? ጥንቅራችን ምላሽ አለው። ከወደ ኤርትራ አነጋጋሪ ምስል ወጥቷል። ምስሉ ከሰሞኑ ወደ አስመራ ያቀኑ የትግራይ ተወላጆችን የሚመለከት ነው። የኤርትራና የትግራይ አክቲቪስቶች በጋራ ሲጨፍሩ የሚያሳይ ቪዲዮ ተለቋል። ጉዳዩ ከፍተኛ መነጋገሪያ ሆኗል። በመረጃችን እናየዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በተከታታይ ከአምባሳደሮች ጋር መክረዋል። ጀነራሉ ከአሜሪካው አምባሳደር ምክክር በኋላ የፈረንሳዩን አምባሳደር አነጋግረዋል። አጠር ያለ መረጃ እናደርሳለን። የሕክምና ባለሙያዎችን የሥራ ማቆም አድማ ተከትሎ በሕክምና ተቋማት በተለይም በሆስፒታሎች አስቸጋሪ ሁኔታ መፈጠሩን የኢትዮጵያ ሰብአዊ መብቶች ድርጅት ኢሰመኮ አስታወቀ። ከዚሁ ጋር በተያያዘም በአዲስ አበባ በጥቁር አንበሳ፣ በቅዱስ ጳውሎስ፣ በቅዱስ ጴጥሮስና የዳግማዊ ሚኒሊክ ሆስፒታሎች እንዲሁም በክልሎች በአጋሮ፣ በአርባ ምንጭ፣ በባህር ዳር፣ በፍቼ፣ በጎባ፣ በሐዋሳና በጅማ ከተሞች ባሉ ሆስፒታሎች መረጃዎችን አሰባስቤያለሁ በማለትም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሪፖርት አውጥቷል። መንግስትም ጥብቅ ማስጠንቀቂያን አውጥቷል። የአዲስ ቅጥር እንቅስቃሴዎችም እየታዩ ነው። መረጃዎቹን አሰባስበን ይዘናቸዋል። በአሜሪካ በአይሁዳውያን ላይ አስደንጋጭ ጥቃት ተፈጽሟል። 2 የእስራኤል ኤምባሲ ሰራተኞችም ተገድለዋል። ጥቃቱ ከጋዛ ጉዳይ ጋር የተያያዘ ሊሆን ይችላል እየተባለ ሲሆን አሜሪካም እስራኤልም በጉዳዩ ላይ ምላሽ ሰጥተዋል። ዝርዝሩን እንመለስበታለን። ቆይታችሁን ከኛ ጋር እንድታደርጉ የድጋሚ አክብሮታዊ ግብዣችን ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የጥንቅራችን መረጃዎችን እንድትከታተሉ እያሳሰብን አሁን በቀጥታ ወደ ዝርዝር መረጃዎቻችን ውሰዳችሁ። ጠቅላዩ ወደ ፈረንሳይ፣ ጀርመን እና ጣሊያን። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የሚያመሩ መሆኑ ታወቀ። የመረጃው ምንጭ የሆነው አፍሪካ ኢንተለጀንስ ባሰራጨው ዘገባ እንዳመለከተው ከሆነ ጠቅላይ ሚኒስትሩ በዚህ የአውሮፓ ጉብኝታቸው መዳረሻቸውን ፈረንሳይ፣ ጣሊያን እና ጀርመን ያደርጋሉ። የመጀመሪያው ጠቅላይ ሚኒስትር አብይ አህመድ መዳረሻ ፈረንሳይ መሆኗ የተመለከተ ሲሆን ከዚያም በፓሪስ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የሚመክሩ መሆኑን ይሄው የአፍሪካን ኢንተለጀንስ ዘገባ አመላክቷል። የጠቅላይ ሚኒስትሩ የአውሮፓ ጉዞን በተመለከተ ምንም አይነት ዝርዝር መረጃ የወጣበት ሁኔታ እንደሌለም ዘገባው አክሎ አመልክቷል። ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ጥቅምት ወር ላይ 2011 ወይም በፈረንጆቹ አቆጣጠር 2019 ወደ ፈረንሳይ አምርተው የነበረ መሆኑ የሚታወስ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ለሁለት ጊዜያት ያህል ወደ ኢትዮጵያ አምርተዋል። ማክሮን በአውሮፓውያኑ አቆጣጠር በ2019 በኢትዮጵያ ባደረጉት ጉብኝት ፈረንሳይ ላሊበላ ውቅር አብያተ ክርስቲያናትን መልሶ ለማቋቋም የሀገራቸውን ድጋፍ ከማሳወቃቸውን በተጨማሪ ለብሔራዊ መንግስቱ እድሳት ድጋፍንም ሀገራቸው ፈረንሳይ ድጋፍ ያደረገች መሆኗን አስታውቀዋል። ፈረንሳይ የኢትዮጵያ መንግስት በባህር ኃይል ማቋቋም ስራዎች ውስጥ ያለውን እንቅስቃሴ ድጋፍ በምታደርግበት ሁኔታ ላይ ሲመከርም እንደነበር መረጃዎች ያመለክታሉ። ሆኖም እስካሁን ባለው ሁኔታ ጥረቱ ምን ደረጃ ላይ እንደደረሰ በግልጽ የታወቀ ነገር የለም። እስካሁን ድረስ ይፋ ያልሆነ የጠቅላይ ሚኒስትሩ የአውሮፓ ጉዞ ዓላማ ምን እንደሆነ ግን ምንም አይነት የወጣ መረጃ የለም። በቀጣይ መረጃችን ከኤርትራ የተለቀቀው አነጋጋሪ ቪዲዮ። ከሰሞኑ 2 በነ ደብረጽዮን የሚመራው የህወሓት አንጃን የሚደግፉ አክቲቪስቶች ወደ አስመራ ማቅናታቸው ይታወሳል። ይህ ድርጊትም ብዙ መነጋገሪያ ሆኖ ሰንብቷል። አንደኛው የህወሓት ክንፍ ከኤርትራ ጋር በግልጽ እየሰራ ለመሆኑ እንደማሳያ ተደርጎም ሲቀርብ ነበር። አብሮ የመስራት ፍላጎቱ በትግራይ ከሚንቀሳቀሰው የህወሓት ክንፍ ብቻ ሳይሆን ከኤርትራም በኩል ለመሆኑ ማሳያ ተደርጎ ሲቀርብ እንደነበር ይታወሳል። ወደ አስመራ ያቀኑት ጋዜጠኛ ስታሊን ገብረስላሴና ናትናኤል አስመላሽ በአስመራ ከተማ ሲጨፍሩ የሚያሳይ አነጋጋሪ ምስል በኤርትራ ድረገጾች ተለቋል። አትደንግጡ ገና ብዙ አለ ሲል ቪዲዮውን ያጋራው ከኤርትራ ደህንነት ሰዎች ጋር ትስስር አለው ተብሎ የሚታመነው ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የተሰኘው የፌስቡክ ገጽ ነው።
ይህንኑ ቪዲዮም ከስታሊን ጋር ወደ አስመራ ያቀናው ናትናኤል አስመላሽም በተመሳሳይ በፌስቡክ ገጹ አጋርቶታል። ናትናኤል አስመላሽ በዚህ ቪዲዮ ስር የአስመራ ወንድሞቻችንን መቀሌ ውስጥ ስትመጡ ከዚህ በደመቀ መልኩ እንቀበላቸዋለን ሲል አስፍሯል። በተጨማሪም ወደ አስመራ መሄድ የሚፈልግ ሁሉ መንገዱ ክፍት ነው ሲል መልእክቱን አስቀምጧል። ይህ ምስል በርካታ መልእክቶችን ያስተላለፈ ነው እየተባለ ነው። ኤርትራ 34ኛውን የነጻነት በዓሏን ከሁለት ቀን በኋላ የምታከብር ሲሆን በበዓሉ ላይ በዚህ ጉዳይ አንዳች መልእክት ሊተላለፍ ይችላል ተብሎ ይጠበቃል። የኤርትራ መንግስት ደጋፊ የሆኑ የማህበራዊ ትስስር ገጾች የህወሓት አንደኛውን አንጃና ኤርትራን ግንኙነት አወድሰው እየጻፉ ሲሆን ይህ ግንኙነት ትግራይ ውስጥ አዲስ ግጭትን እንዳይወልድ የሰጉ ግን ብዙ ናቸው። የትግራይ ነጻነት ፓርቲ ከቀናት በፊት ባወጣው መግለጫ የህወሓት አንደኛው አንጃ ከኤርትራ ጋር አብሮ እየሰራ መሆኑን አረጋግጫለሁ ማለቱ ይታወቃል። ፓርቲው ይህ ግንኙነት በትግራይ ሌላ ግጭት እንዲቀሰቀስ ምክንያት ሊሆን ይችላል ሲል ማስጠንቀቁም የሚታወስ ነው። ጌታቸው ረዳም በተደጋጋሚ በሰጡት ማብራሪያ ከኤርትራ ጋር አብረን መስራት አለብን የሚል አንጃ እንዳለ ሲናገሩ ቆይተዋል። ጌታቸው ጉዳዩ ከወርቅ ንግድ ጋር ጭምር የተያያዘ እንደሆነ ተናግረው በትግራይ የተፈጸመውን አስገድዶ መድፈር 76%ን ከፈጸመ ኃይል ጋር ግንኙነት መፍጠር አሳፋሪ ነው ሲሉ ተናግረው እንደነበር ይታወሳል። ኢትዮጵያና ኤርትራ በወደብ ጉዳይ ኩርፊያ ውስጥ በሚገኙበት በዚህ ወቅት በትግራይ ፖለቲካ አስመራ ጣልቃ መግባቷ ወደ ግጭት እንዳያስገባቸው ተሰግቷል። የአሜሪካ አምባሳደር ከህወሓት ሰዎች ጋር በነበራቸው ቆይታ ከኤርትራ ጋር የሚደረጉ ግንኙነቶች ገደብ እንዲኖራቸው መጠየቃቸው ይታወሳል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መርህ አልባ ግንኙነቶች እንዲቆሙ ጠይቆ እንደነበርም ይታወቃል። ህወሓት በአሁኑ ሰዓት በምርጫ ቦርድ የተሰረዘ ፓርቲ ቢሆንም ቀጣይ ምን ይፈጠራል የሚለውን በትክክል መተንበይ የሚችል ያለ አይመስልም። በሌላ መረጃ ጌታቸውና ሬድዋን ይፋ ያደረጓቸው ሚስጥሮች። የቀድሞ የትግራይ ክልል ፕሬዝዳንት የነበሩት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በርካቶችን ካነጋገረው ቃለ ምልልሳቸው በኋላ ትላንት ምሽቱን በተሰራጨ አዲስ ቃለ ምልልስ ተመልሰዋል። ቃለ ምልልሱ ከፕሪቶሪያ ስምምነት ተደራዳሪዎች አንዱ ከሆኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ጋር በጋራ በመሆን የተደረገ ነው። በቃለ ምልልሱ መግቢያ ላይ አቶ ጌታቸው ረዳ የሰሜኑን ጦርነት ማስቀረት ይቻል ነበር የሚል ጥያቄ የቀረበላቸው ሲሆን ማስቀረት አይቻልም የሚል ምላሽ ሰጥተዋል። ጥፋቱን ግን መቀነስ ይቻል ነበር ሲሉ አክለዋል። ከፕሪቶሪያ በፊት በሚስጥር ሲደረጉ የነበሩ መድረኮች እንደነበሩ የጠቀሱት አቶ ጌታቸው ረዳ ጦርነቱ የሄደበት ርቀት ሳይደርስ ጉዳቱን መቀነስ ይቻል ነበር ብለዋል። ጦርነቱን ማስቀረት ያልተቻለው ምርጫው ተራዝሟል በሚል ቅራኔ ውስጥ የገባው ኃይል ምርጫ ካልተደረገ በሚለው አቋሙ በመጽናቱ መሆኑን ያነሱት አቶ ጌታቸው አሁንም ቢሆን ጦርነቱን ማስቀረት እንችል ነበር የሚል እምነት የለኝም ሲሉ አጽንኦት ሰጥተዋል። አምባሳደር ሬድዋን ሁሴን ጦርነቱን ማስቀረት ይቻል ነበር የሚል ሐሳብ ያነሱ ሲሆን በተለይም ሁለተኛውንና ሶስተኛውን ግጭት ማስቀረት ይቻል ነበር ሲሉ ተደምጠዋል። አምባሳደሩ ከነጌታቸው በኩል ይህን ለማሳካት ሲታገሉ የነበሩ እንደሚኖሩ በማንሳት በስሜት መካረር ከፍተኛ ጉዳት መድረሱን አብራርተዋል። የፕሪቶሪያውን ድርድር በተመለከተ ከፍተኛ ውዝግቦች ተነስተው እንደነበር ያነሱት አቶ ጌታቸው ረዳ ከጀነራል ጻድቃን ገብረትንሳኤ ጋር በነበረው የውይይቱ ሂደት ባለመሳተፋቸው ቅር የተሰኙ የህወሓት አመራሮች ስለመኖራቸው አንስተዋል። በድርድር ለመፍታት በሚደረገው ሂደት አንዳንድ አመራሮች የሰላም ድርድሩ እንዳይሳካ ሲጥሩ እንደነበር የፕሪቶሪያ የሰላም ንግግር ዋና ተደራዳሪ የነበሩት አቶ ጌታቸው ረዳ ተናግረዋል። ከፕሪቶሪያ የሰላም ስምምነት በፊት በሲሼልስና በጅቡቲ የሰላም ስምምነት ለመፈጸም ተቃርበን ነበር። ነገር ግን በእኛ መካከል የነበረው አንዳንድ አመራሮች በድርድር ሂደቱ ሌላ አካል እንዲገባ በመፈለጋቸው ስምምነቶቹ ፈርሰዋል ብለዋል። በሰላምና በድርድር የሚያምን ቡድን በውስጣችን ነበር ያሉት አቶ ጌታቸው አንዳንድ አካላት ግን በድርድሩ ሶስተኛ ወገን እንዲገባ ይፈልጉ ነበር ሲሉ አብራርተዋል። እነዚህ አካላት አንዱን አካል ጥፋተኛ ሌላውን ደግሞ ሐቀኛ እያሉ ይበልጡን እንዳንስማማ የሚያደርጉን ነበሩ ሲሉ ገልጸዋል። እንዲያም ሆኖ ማንም ጣልቃ ሳይገባብን ራሳችን አስቀድመን መወያየታችን ፕሪቶሪያ ላይ ልዩነታችንን ለመፍታትና ወደ ስምምነት ለመምጣት አግዞናል ሲሉ አቶ ጌታቸው ረዳ ተናግረዋል። በፋና ቴሌቪዥን ትላንት ረቡዕ ምሽት በተሰራጨው ቃለ ምልልስ ጌታቸው ያነሱት ሌላኛው ጉዳይ የተፈናቃዮች ጉዳይ ሲሆን በመቶ ሺዎች የሚቆጠሩ ተፈናቃዮችን ለመመለስ ያልተቻለበት አንዱ ጉዳይ በውስጥ ባሉ ኃይሎች ነው ሲሉ ወቅሰዋል። አቶ ጌታቸው ረዳ አስተዳደር ላይ ሳለው የሚጸጽተኝ ነገር ሲሉ ባነሱት ሐሳብ ላይ ለምኜም ጸልዬም ከፌደራል መንግስት ጋር ሆነን የጀመርናቸውን ተፈናቃዮችን የመመለስ ስራ እዛ ጋር በተፈጠረው ደባል አስተዳደር ሳንሰራው ጊዜ ባክኗል ሲሉ ተደምጠዋል። በሌላ በኩል ስምምነቱን ከልቡ ያልተቀበለ ኃይል እንደነበር ያነሱት አምባሳደር ሬድዋን ሁሴን ስልጣን ላይ ጌታቸው እንኳን ባይሆኑ ሌላ አመራር ተደርጎ ቢሆን ስምምነቱን ስላልተቀበለው ማደናቀፉ አይቀርም ሲሉ ተናግረዋል። ራያና ጸለምት ላይ ተፈናቃዮችን ጉዳይ ከክረምቱ በፊት መፍትሄ በመስጠት ወልቃይት ላይ ቀጥለን እንግባበት የሚል መፍትሄ አንስተን ነበር ያሉት አምባሳደር ሬድዋን ሁሴን ሚሊሻ ይግባ የሚል ጉዳይ ከህወሓት አመራሮች በኩል መነሳቱን አብራርተዋል። ሚሊሻ አርሶ አደር ነው፣ የታጠቀው የራሱ መሳሪያ ነው፣ ስለዚህ ይግባ የሚል ስምምነት ላይ ተደርሶ ነበር ሲሉ አውስተዋል። እዚህ ስምምነት ላይ ከተደረሰ በኋላ ሰራዊት ይግባ የሚል ሌላ ሐሳብ መነሳቱን ጠቅሰው አይቻልም የሚል ምላሽ እንደተሰጠ አመልክተዋል። በዚህም ከ6 ወራት በላይ መባከኑን አምባሳደሩ ገልጸዋል። ይህ ባይሆን የራያም የጠለምት እንዲሁም የወልቃይት ተፈናቃዮችን
እስካሁን መልሰን ጨርሰን ነበር ሲሉ አመልክተዋል። የህወሓት አመራሮች መከላከያ ሪፈረንደም ሊያካሄድ ነው የሚል ሐሰተኛ ትርክት ፈጥረው ሌላው ዝግም መፈጠሩን ያነሱት አምባሳደር ሬድዋን በእያንዳንዱ ሂደት እንቅፋት እየፈጠሩ ባለመሳካቱ ሲከሱ ቆይተዋል ሲሉ አመልክተዋል። መሬታችን ተያዘ ብሎ የሚከሰው ኃይል በህገ ወጥ የሰው ዝውውርም በወርቅ ዘረፋ ተሰማርቶ የተፈናቃዮችን ጉዳይ መደበቂያ አጀንዳ አድርጓል ሲሉ አምባሳደሩ ገልጸዋል። አምባሳደሩ በዚህ መልእክታቸው ከዚህ ቀደም በነበረው የጌታቸው ቃለ ምልልስ የቀረቡ ውንጀላዎችን አስተጋብተዋል። አቶ ጌታቸው ረዳ በሰሜኑ ጦርነት ወቅት የህወሓት ወታደራዊ አዛዦች ከጦር ግንባር የሚያፈገፍጉ ተዋጊዎች እንዲረሸኑ ያዙ ነበር በማለት አስቀድመው ባደረጉት ቃለ መጠይቅ ላይ መኮንናቸው ይታወቃል። ጌታቸው በህወሓት ውስጥ የመሸጉ ግለሰቦችና የጸጥታ ኃይል አዛዦች ከግል ጥቅማቸው ውጪ ለህዝብ ከቶንም አይቆረቆሩም ያሉ ሲሆን ከፋኖ ታጣቂዎችና ከኤርትራ ጋር የመስራት ፍላጎት ያላቸው ግለሰቦች መኖራቸውን መግለጻቸው አይዘነጋም። ትላንት ምሽቱን በተሰራጨው ቃለ መጠይቅ ሁለቱም የፌዴራል መንግስት ከፍተኛ አመራሮች ሌላው ያነሱት የህወሓት ህጋዊ ሰውነት ጉዳይ ከሰላም ስምምነቱ አንጻር ሲሆን በዋነኝነት ከሽብርተኝነት ተሰርዞ ወደ ህጋዊ ማዕቀፍ ህጋዊ አሰራሮችን ተከትሎ መከናወኑን በማስታወስ ህወሓት ከስምምነት ላይ ደርሶ አምኖበትና ፈርሞ ከሄደ በኋላ የስምምነቱን ሂደቶች ጥሷል ሲሉ ወቅሰዋል። አቶ ጌታቸው ለተወሰኑ ሰዎች ሲባል ህዝብ ሊገባበት የሚገባ ችግር ሊኖር አይገባም ሲሉ አሳስበዋል። ችግር እየፈጠረ ያለው የተወሰነ ኃይል ነው፣ ስርዓት ሊይዝ ይገባል ሲሉ አሳስበዋል። አሁን ላይ ትግራይና ኢትዮጵያ የሚሉ መግለጫዎች በተደጋጋሚ እየተደመጡ ነው። በጊዜያዊ አስተዳደሩን ቢሮ ውስጥ እንኳን የኢትዮጵያ ባንዲራ የለም የሚል ጥያቄ ለአቶ ጌታቸው ቀርቧል። ጌታቸው ይህን ሲመልሱም ስሜታዊነት የሚፈጥራቸው ነገሮች አሉ ብለዋል። ትግራይ ውስጥ የተፈጸሙ በደሎች አሉ፣ ይሄ ያስከተለው ስሜት ነው ያሉት አቶ ጌታቸው ሰው ሲከፋው የሚሄደው ወደ አዲስ አበባ፣ ሐዋሳ እንጂ ወደ ኤርትራ አይደለም። የተፈጠረውን ስሜት ደግሞ ማስተካከል የሚቻለው በሰላም ስምምነቱ ሂደት ነው ብለዋል። በቀጣይ ርዕስ የጀነራሉ ምክክር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በተከታታይ ከአምባሳደሮች ጋር መክረዋል። ጀነራሉ ከአሜሪካው አምባሳደር ምክክር በኋላ የፈረንሳዩን አምባሳደር አነጋግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት እንደገለጸው ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት ከፈረንሳይ አምባሳደር ሬሚ ማሬቾ ጋር ውይይት አድርገዋል። በውይይቱ ወቅት ሌተናል ጀነራል ታደሰ የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ እንደሚገኙና በፍጥነት ወደ ቤታቸው መመለስ ካልቻሉ ከፍተኛ አደጋ እንደሚፈጠር ለአምባሳደሩ ተናግረዋል ያለው የጽህፈት ቤቱ መግለጫ በፕሪቶሪያ የሰላም ስምምነት ትግበራ ላይ ፈረንሳይ መንግስት የበኩሉን ሚና እንዲጫወት ማሳሰባቸውንም አስረድቷል። አምባሳደር ማሬቾ በበኩላቸው የፕሪቶሪያን ስምምነት በአግባቡ ተግባራዊ ለማድረግ ሀገራቸው አስፈላጊውን ድጋፍ እንደምታደርግ ቃል መግባታቸውን አስታውቋል። በቀጣይ መረጃችን አድማው በታካሚዎች ከባድ ችግር ፈጥሯል። ኢሰመኮ ከደሞዝ ጭማሪና ከልዩ ልዩ ጥቅሞች መከበር ጋር በተያያዘ የሕክምና ባለሙያዎች በስራ ማቆም አድማ ላይ ሲሆኑ ከዚሁ ጋር በተያያዘ መንግስት እርምጃዎችን የሚወስድ መሆኑን በማስታወቅ ያስጠነቀቀ ሲሆን በሌላ አቅጣጫ ደግሞ ጉዳዩን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መግለጫ አውጥቷል። ከመንግስታዊ ብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ በስራ ማቆም አድማ ላይ ያሉ የጤና ባለሙያዎች በአፋጣኝ ወደ ስራቸው የማይመለሱ ከሆነ የሙያ ፍቃዳቸውን ሊነጠቁ እንደሚችሉ አስታውቀዋል። ከቀናት በፊት የተጀመረው ከፊል የሕክምና ባለሙያዎች የስራ ማቆም አድማ ወደ ሙሉ አድማ የተቀየረ መሆኑን መረጃዎች የሚያመለክቱ ሲሆን ሚኒስትር ዴኤታው በዚሁ አድማ የተወሰኑ ሆስፒታሎች ስራ የተስተጓጎለ መሆኑን አስታውቀዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአዲስ አበባ ሆስፒታሎች ያደረኩት ባለው ቅኝት ከሕክምና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በሆስፒታሎች ችግሮች እየተፈጠሩ መሆኑን አመልክቷል። ኮሚሽኑ ማምሻውን ባወጣው መግለጫው በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን አሰባስቤያለሁ ሲል አስታውቋል። በዚህ መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን፣ እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ ችያለሁ ሲልም ኢሰመኮ በዚሁ መግለጫው አስታውቋል። በሌላ አቅጣጫ ደግሞ አድማው በቀጠለበት በአሁኑ ሰዓት የሕክምና ማስተማሪያ ሆስፒታሎች ያሏቸው በርካታ የከፍተኛ የትምህርት ተቋማት አዲስ የጤና ባለሙያዎችን ለመቅጠር ማስታወቂያ በማውጣት ላይ እንደሆኑ የጤና ባለሙያዎች የሥራ ማቆም አድማ አስተባባሪዎችን ዋቢ ያደረገው የዋዜማ ዘገባ አመልክቷል። አለርት አጠቃላይ ስፔሻላይዝድ ሆስፒታል 50 ጠቅላላ ሐኪሞችን፣ 120 ነርሶችንና 100 ሚድዋይፈሮችን ለመቅጠር ማስታወቂያ ማውጣቱን አስተባባሪዎች ያጋሩት መረጃ እንደሚያመለክትም ይሄው ዘገባ አክሏል። የካቲት 12 ሆስፒታል ሬዚደንት ሐኪሞች እስከ አርብ ግንቦት 15 ወደ ስራና የትምህርት ገበታቸው ካልተመለሱ አካዳሚያዊ እርምጃ እንደሚወስድ የመጨረሻ ማስጠንቀቂያ ሲያወጣ
አዲስ አበባ ዩኒቨርሲቲ በበኩሉ እስከ ዛሬ እኩለ ቀን ወደ ስራቸውና ትምህርታቸው ያልተመለሱ ሬዚደንት ሐኪሞች ከዩኒቨርሲቲው እንዲለቁ እንዳሳሰበም በዚሁ የዋዜማ ዘገባ ተመልክቷል። ጉዳዩን በቅርበት እየተከታተልኩት ነው ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከዚሁ ጋር በተያያዘ ትላንት ማምሻውን መግለጫ አውጥቷል። ኢሰመኮ በዚሁ የምሽቱ መግለጫው አንዳንድ የሕክምና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በሕክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ ይገኛል ያለ ሲሆን በዚህ መሰረት ክትትል ካደረገባቸው የአዲስ አበባ ሆስፒታሎች በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃዎችን አሰባስቤያለሁ ሲልም አስታውቋል። ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን አካሄጃለሁ ያለው ኮሚሽኑ ከፊልና ሙሉ የሥራ ማቆም አድማ ተከትሎ የሕክምና አገልግሎትን ማግኘት ለሚፈልጉ ዜጎች አስቸጋሪ ሁኔታ የተፈጠረ መሆኑን አስታውቋል። ይኸው የኮሚሽኑ መግለጫ አክሎም ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ተረድቻለሁ ያለው ኢሰመኮ በቁጥጥር ስር ያሉ የሕክምና ባለሙያዎች አያያዝን አስመልክቶም ክትትል እያደረግኩ ነው ሲልም አስታውቋል። በመጨረሻም በአሜሪካ እስራኤላውያኑ ተገደሉ። በአሜሪካ ዋሽንግተን ዲሲ በአይሁዳውያን ሚውዚየም አቅራቢያ በተከፈተ ተኩስ የእስራኤል ኤምባሲ ሰራተኞች የተገደሉ ሲሆን ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጂዊሽ ሚውዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ የወጡ ምስሎች አረጋግጠዋል። ጥቃቱ የተፈጸመው በታቀደ መልኩ ነው የተባለ ሲሆን አሜሪካን አስደንግጧል። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲ ኖም በኤክስ ገጻቸው ባሰፈሩት ጽሑፍ ዛሬ ምሽት ሁለት የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሚውዚየም አቅራቢያ ትርጉም የለሽ በሆነ አኳኋን ተገድለዋል ሲሉ ግድያውን አስታውቀዋል። እባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ፣ እነዚህ ነውረኛ አጥፊዎች ለፍትህ እናቀርባለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸው ክስተቱን ነውረኛ ጸረ ሴማዊ ድርጊት ሲሉ ጠርተውታል። አምባሳደር ዳኒ ኤክስ ላይ ባስተላለፉት መልእክት ዲፕሎማቶችና የአይሁድ ማህበረሰብን መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለስልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስድ እንተማመናለን ሲሉም ጽፈዋል። ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማ ዋና መንገዶች ተዘግተው ነበር። የሀገር ውስጥ መገናኛ ብዙሃን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አላደረጉም። የእስራኤል ኤምባሲ ቃል አቀባይ በሙዚየም ውስጥ ሁነት ሲታደሙ የነበሩ ሁለት ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ ታል ናኒም ኮኸን የአካባቢውና በፌዴራል ደረጃ የሚገኙ ሕግ አስከባሪ አካላት ተኩስ የፈጸሙትን በቁጥጥር ስር እንደሚያውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦች ጥበቃ እንደሚያደርጉ ሙሉ እምነት አለን ብለዋል። ጥቃቱ በተፈጸመበት ሰዓት የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀ ሁነት ላይ እንዳልነበሩ የአሜሪካ መገናኛ ብዙሃን ዘግበዋል። ጥቃት ፈጻሚዎቹን ለመያዝ አሰሳ እየተደረገ ነው። ተጠርጣሪው የአገጭ ጺም ያለው ሰማያዊ ጂንስና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮች አረጋግጠዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።